ልጸልይለት ነው ዱዓ ላደርግለት ነው የመጣሁት አትረብሽኝ ሳሚ አትይም እንዴ እነሱ እኮ ክርስቲያን እኮ ነው እና ዱዓ ባደርግለት እምቢ ይላል ይሁን ነው የሚጠራኝ መዳን ያለም ምን ምንድነው የሚጠራኝ ነይ እሺ ነይ ሳሚ ለምን እንደበይ ቡድን እሺ ከሲጋራው ባቲ ቢያሽ ምግብ እሺ ይከፍታ ወደኞቼ መጥቼ አልጠይቅም መምሮቼ መጥቼ አልጠይቅም አያት ያለስ መጥቼ አልጠይቅም ይሄ ካቶሊክ ነው ሳሚ እና አንቺ ቤተሰብሽ ካቶሊክ ነው እዚህ አሉ እኮ አሉ እዚህ ቤት እስከመቼ ነው ቆየሽ እዚህ ቤት እስከመቼ ነው ቆየሽ እዚህ ቤት እስከመቼ ነው ቆየሽ እንዴ ሲጋራይስ ምን ሲጋራውስ ሳሚ ስለዚህ ጋር ያወራሽኝ ነው ሲጋራ ይዛለኝ ተናዬ ወይ የት ማንን ነው ሆኖ ያልመጣው ሁለት ቀን ባልመጣ እንደዚህ ቆሽሾ ጠበቀኝ ሁለት ቀን ትመጫች ከለፊት አዋ ታውቶ ለኔ ምንም አይደለም ይሄ ችልማ እንዴ ማስጠለቀቅ ወይ እንዴ በቃሽ እሺ ቤተሰቦች እንደምን ቆያችሁልኝ ያው ዛሬ እንግዲህ የመጣሁላችሁ ያው መጀመሪያ ቀን አታችኋል የነበረው ሁኔታ ነግሬያችሁ ነበረ ይጣበል ነው ይያስ የገባሁት እንግዲህ ከገባው አሁን ዛሬ ሁለተኛ ቀናችንን አስቆጥረናል ማለት ነው እግዚአብሔር ይመስገን ስለሆነ ነገር ማለት ቢያንስ 3 ቀን ምናምን ብንቆይ ደስ ይለኛል ቤተሰቦች ትንሽ የማይሆን ውስጥ ያለ ነው ማለት ለመናገርና ግን ይመስገን እኔ ምንም ምላችሁ ነገር የለምና በቃ ቢያንስ 3 ቀን ጨዋታን ከዚህ ከወጣን ዋና ምንም የምፈልገው ነገር የለም ቢያንስ አይምሮዋ በትንሽም ቢሆን ይረጋጋል እንደምታውቁት ደግሞ ነገሮችን በጫና ወይ ምንም በትግል ማድረግ አልችልም ማለት ለመናገር ግን በጣም ካለፈና ከዚህ ከወጡ በኋላ ነገሮች ማይስተካከሉ ከሆነ በዛ መንገድ በዛ መልኩ ነገሩን የማረገው ነው የሚሆነው ብቻ እግዚአብሔር አሁን ባለንበት ይርዳን እንግዲህ ቤተሰቦቼ እናንተም ስለ ጻወታችሁ ስለ ያዱባችሁ ሁላችሁንም እጅግ አርጌ በጣም አመሰግናለሁ ሳምሪ አለስኒ እንዴት ነሽ ሰላም ነሽ ወይ ሰላም ነኝ ሳምሪ አሁን ይልሽ ካሜራ ብርቻለሁ ቢያንስ ደህና መሆንሽን ስንገራችሁ ሳምሪ ላንቺ የሚያስቡልሽ በጣም ብዙ ሰዎች አሉ ስራንቺ ቢጨነቁ ምናምን ነገር ማለት ነው እኔ ፍቅር ሳምሪ እስኪ አውሪኝ በእግዚአብሔር አውሪ እዚህ ቤት እስከመቼ ነው የምኖረው በቃውን ቁጭ ያሰናሳሚ ነገ 3 ቀን ዛሬ 2 ቀናችን ነው የጨረስነው 3 ቀናችን ስንጨርስ ከዚህ እንወጣለን 3 ቀን ብቻ እሺ ዛሬ ለምን ማንወጣው ሳምቢ ነገርኩሽ እኮ ትናንትም አወራንበትን ጉዳይ ዛሬ ማወራንበት በቃ ምን ማድረግ እንዳለብን እንዴት መፍታት እንዳለብን ለኔና አንቺ የትኛው እንደሚሻል አወራንበት አይደል ታዲያ ምንድን ነው የምትይው ሳምሪ እዚህ ቤት እስከመቼ ነው የምንቆየው ጨርሰናል ሳምሪ ትንሽ ከ3 ቀናችን ምክንያት ነው እንጣለን ከዚህ ደበረሽ ከዚህ እዚህ ቤት እስከመቼ ነው የምንቆየው አንቆይም እዚህ በቃ አንድ ቀን ብቻ ይቀርናል ሳምሪ ምንድነው የምታስደግሚኝ አስሬ ደውላ ነው ደግሞ የኔ ፍቅር አሁን ደህና ነሽ ምሽ እዚህ ቤት እስከመቼ ነው የምንቆየው ነገ እንወጣለን ከዚህ ሳምሪ ችግር የለውም ነገ ልክ ጠዋት እዚህ ቤት እስከመቼ ነው የምንቆየው እሺ በቃ እዚህ ቤት እስከመቼ ነው የምንቆየው በቃ ተሸፈኝ እዚህ ቤት እስከመቼ ነው የምንቆየው እዚህ ቤት እስከመቼ ነው የምንቆየው እዚህ ቤት እስከመቼ ነው የምንቆየው እሺ እዚህ ቤት እስከመቼ ነው የምንቆየው እሺ በቃ ተረጋጊ እዚህ ቤት እዚህኛው ቤት እስከመቼ ነው የምንቆየው እሺ ምን ልምጣልሽ እዚህ ቤት እስከመቼ ነው የምንቆየው እዚህ ቤት እስከመቼ ነው የምንቆየው ምን ልምጣልሽ ምን ልምፈልግ መተንዳ ይምፈንላ ትንሽ
መሳና ሳምሪ ሲጋራ ሳምሪ ሲጋራ አሁን ምን ሳምሪ ገና አሁን ጸበል ጠጣችሁ ቅርብ ሰዓት ሲጋራ ነው ሳምሪ ተይ ሲጋራ ሲጋራ ሻመጣልሻለሁ በቃ ተረጋግጂ ሳምሪ ልጅማ ምግብ እንብላና ምግብ ከበላን በኋላ ሲጋራ ነው አሁን ሳምሪ እንሂድ እሺ ከዚህ እንሂድና ምሳችንን እንብላ ላምጣልሽ እኔ ውስጥ ግቢ አንቺ ውስጥ ጠብቂኝ ከዛም በኋላ መተይዤ ልምጣ ሲጋራ ነው የምፈልገው ሲጋራ ከመጣሽ ልጎት ያለሽ ትበለሽ ምሳ ትበለሽ ወይ ሳምሪ ኧረ በእግዚአብሔር ሳምሪ ላምጣሽ በቃ ላምጣሽ እሺ አልኩኝ ላምጣልሽ ሲጋራ ላምጣልሽ ወይ ግዛልኝ ሲጋራ ላምጣ ጨርሻለሁ እሺ ጨርሽ ቤት ምንም የለም አንድ ፓኮ አለቀ አንድ ፓኮ ነው የገዛሁት የለም ምን አድርገሽ አንድ ፓኮ ሙሉ ጨሰ አንድ ፓኮ ሲጋራ ሙሉ ማለት እኮ ሳምሪ ጤኔ በጣም አጫሽ የሚባል ሰው እንኳን አይጨርስም በቀን እኮ ምን አድርገሽ ነው ጨስኩታ ጨሰ አንድ ገዛሁ ምን ሳምሪ እሺ ምሳንላ እግዛሽ አዲስ በቃ ምሳንላ አልበላም ሲጋራ አልበላም እንደበይ ብለኝ እሺ ከሲጋራው ባትበይ ምግብ አልበላም ምግብ አበይን በነካቴው እንደበይ ብለኝ አልበላም ማን እሺ በቃ አንድ ቀን ውዴ እሺ አንድ ቀን ብቻ ይቀር ከአንድ ቀን በኋላ ፍለክሽ ነገር ማለት ይችላል ነገ ብቻ ጠዋት ሰን እንጠመቃለን እኔም አንቺም ከዛ ፍለክሽ ነው ታዲያ እሺ አይሻልም ምን ይሻላል ምን አድርግልሽ አምጣልሽ ሲጋራ ሮይ በቃ ገጭ ያስለምጣኝ በእናትህ እሺ እዚህ ጠብቂኝ እሺ የት ናት ልጅ ሲጋራ አምጣ ሂድ የት ናት ልጅ እሺ ጠብቃት በእናትህ መከራይ እንግዲህ ቤተሰቦች ጥበቃው ምናምን እዛ የመቃብሩ የሚጋብት በር ላይ አይደል እዛ ጋር ወደዚህ ነሽ ምናምን የገባችሁ ብሎኛል። እንግዲህ ግራ ነው የሚያጋባው እንዴት እንደፈቀዱልኝ አልገባኝም። ምክንያቱም ወደዛ አይፈቅዱም። ይህ የካቶሊክ ቀብር ቦታ ነውና አላቅም ካወቃችሁት ቦታው እና ግን ያው ምን ብዬ ይፈልጋት መቃብር ውስጥ እንደምታዩት በጣም ብዙ ሰዎች ነው እዚህ ያሉትና ምንድነው እሺ ግራ ገባኝ። ፋኮኒ ምንድነው ማድረግ ያለብኝ? እሺ ካሜራውን እያያየሁት ግራ ገባኝ እኮ ምን ብዬ ፈልጋት ነው? እሺ ንየት ብዬ ፈልጋት ነው? ግራ ገባኝ እኮ ይስቡ የት ብዬ ፈልጋት ነው? ከዚህ ግን አትታይኝም። ግራ ገባኝ። ምንድነው ነው አሁን ግራ ገባኝ። እቺ ልጅ እኔ ምንድነው ማረጋት? እዛ ጋር ታውሽን ሳምሪ ምንድነው እዚህ መሳሪያ? ቆይ አንቺ ልጅ አንቺ ምን ሆነሽ ነው ሳምሪ? ኧረ በእግዚአብሔር፣ ኧረ በእናትሽ፣ ኧረ በእግዚአብሔር
ምንድን ነው የምትታያለሽ? እዚህ መቃብር ውስጥ ልጠይቀው ነው። ማንን? እሱ ታውቂዋለሽ እንዴ? አውቃለሁ። አስተማሪ ነበረ። ጉድ ይፈልግ ታምን በማሪ ደግሞ እዚህ እኮ የኛ አይደለም ምርጥ የኦርቶዶክስ አይደለም የካቶሊክ ነው ሳምሪ። ልክ አይደለሽም ሙላ እኮ የምታውቂው መምህሬ ነበረ። አንቺ መድኃኒዓለም ሰው መቃብር ላይ ይቀመጣል። እሺ እኔ ነኝ። እሺ ልጸልይበት። ምን ምጸልይ? ማን ጋር ምጸልይ? ልጸልይለት ነው። ዱዓ ላደርግለት ነው የመጣሁት። አትረብሸኝ ሳሚ። አትይም እንዴ? እምነት እኮ ክርስቲያን እኮ ነው። እና ዱዓ ባደርግለትም ቢላል አረ መድኃኒዓለም ፍሪ ሰዎች ካዩ እዚህ ጋር ይጮበናል። ልክ አይደለም ሳምሪ በማርያም ሳምሪ እንዴት እንዳስገባክ ልጠይቀው ነው። ጥበቃውን እየፈለኩት ያለሁት ምን ማለት ነው? አይታየልሽ እንት በማርያም አረ ማርያም ለምን ትዘኛለህ? እሺ ምን ምትፈልጊ ሳምሪ? ምን ይፈልግሽ? ምን ላድርግልሽ? ተይው በቃ ይሄን ከዚህ እንጣና እና ይሄ ልክ አይደለም በማርያም። አረ እሺ ላጽዳለት ነው። ምን ታጸጂ? ልክ አይደለም እኮ አጽጆች አሉ። አንቺም ታጸጃለሽ። ላጽዳለት አጽጆች ሲስተምስ ይከፈላል። አይዞህ መጣለው ደግሞ ነገር ሳምሪ እንዴ ዳው ጨረሽ? ልክ ነህ እኮ እሱማ ልክ ነህ። ግን እመጣለሁ ነገር እመጣለሁ። ይሄ ባክቶ ይሄ ዝም ብሎ የሚረብሽ ሰው ትንጃራሽ ነው ሳምሪ። ከልጅነቱ እስካሁን መረበሽ ነው። ይቅር በለ ደግሞ አይመጣም። ቆየው አይደል? እኔም ቆየው ታውቀው ለኔ ምንም አይደለም። ይሄ ለኔ ምንም አይደለም። እባክህ የት ነው ግን የምታውቀኝ? እኔ የት እንደሚያውቀኝ ረስቼ ሰው ያስጨንቃል። እሺ እንደው ነኝ 2 ቀን እኮ ነው ያልመጣሁት። 2 ቀን ባልመጣ እንደዚህ ቆሽሾ ጠበቀኝ። 2 ቀን ትመጫች ከዛ በፊት? አዎ መች መጥተሽ ሳሚ ጋር እና እኮ 2 ቀን እንጂ ሁሌ ነው እንጂ የምመጣየው ይሄን ነገር እሺ እንስሳ አለ እዚህ ማየው ነገሮቻው ሳሚ ሲጠይቁት እኮ ይመጣሉ አንዳንዴ እንግዲህ ፈለም ምንሽ ማድረግ ያለብኝ አሁን ዱዓ አላደርግልሽ ነው በቃ። የምን ዱዓ ነው የምትይው ሳሚ? እንዴ ሲጋራይስ? ምን ሲጋራውስ? ሳሚ ሲጋራ እያወራሽኝ ነው? ሲጋራ ግዛልኝ ብዬሽ ካልነበር ልሄድከው እና ሲጋራውስ? እሺ ገዝቼልሻለሁ ሳሚ። እዛ የት ነው? እዛ አስቀምጬልሻለሁ። እቺ ታለጭ ሰሊድም እዚህ እኮ አይገባም። ይኸው ክብሪቱን እንድገዝሽ ላትሽ ክብሪት አለ። አንተ ሲጋራውንም እዛ አስቀምጬዋለሁ። እዛ ያለው በቃ እንዴት አታጨሽ ምን ቀልድ ምን ሲጋራው እንዲያ ነው ብትለኝ ግን እንጣላለን። እሺ ምንም እንዴ አጫሽ ታምሲ ከሞተ ስንት አመት ሆኖ ማለት ነው? ከሞተ አንዴ እንጃ ሳሚው አታይባል ለነገሩ ሄደ ነው የሚባለው። መስከ 16 አመት በቃ እኔም እንኳን ሰበርሽኝ አንቺ ማብደሽ አረ በእግዚአብሔር ወይ የት ማንን ነው ስታርጊው ሞት ላይ አንተ እሱን ብቻ ያጠይቃለሁ። አያቴ ነበር። አረ በእግዚአብሔር አያቴ ነበር። ወገሽ ወይኔ እሺ ቁሚ። እሺ ቆይ አልችልም እንዴ ማስለቀቅ ቆይ እንዴ በቃ እሺ አሁን ይቆም ሻይ በቃ ይውጪ ነኝ ይሆናል በቃ እንደዛ ነው ማለት ነው። ሙዚየም መምጣት እኮ ልክም አይደለም ማለት ነው። በርዶኛል። ሻይም እገዛልሻለሁ። ሲጋራው ግን ነው የሚያሞቀኝ። ሲጋራው በቃ ሲጋራው ነው የሚያሞቀኝ። እስኪ አትያዘኛ። እሺ ወረት ነው ተሸገኝ ልሄድ ነው በቃ እመጣለሁ። ነገ በዚህ ሰዓት እመጣለሁ። ለራሳኝ በመናልሽ ንግራ አይዞህ ብቻህን አይደለም ልክሽ ለምትይዘኝ እንዴ? እሱ መታወሪ ከሆነ አውራው እኔ እንደምትይዘኝ ሰራው ነው ጭራሽ እና ተደሳው እኮ ነው እና እያወራሽ ነው? አዎ እንዴ ድምጽ ተመሸል ኦፍ ኮርስ ምን እያለሽ ነው? ልክ ነው። ያማዋል ልጁ ያማዋል እንዴ ብቻውን ነው ነው እሺ ነው በቃ ቤት ነው የምወጣው። ሳምሪ
በማርያም በእናትሽ በቃ እኔ አታርጊ ምን ነገር አታርጊ። ለምንድን ነው ሲጋራ ይሳሁ? እሺ ሲጋራ ሽልማው እኮ በቃ እንሂዳ። እዛ ልቀቀኝ። ስንት ነው የገዛኸኝ? አንቺ የምትፈልጊው? እኔ አንድ ፓንኳ አይበቃኝም ለዛሬ ሊሆነኝ ይችል ይሆናል። አላስቸግርም ዛሬ ግን ነገ ሌላ ፈልጋለሁ። እሺ እሺ የት ነው የምትሄጂው? ነይ አትያዘኝ። ልቀቀኝ። አትያዘኝ። አትያዘኝ። በቃ አትያዘኝ። አብዳት እንዴ ልጅ ይመክረጣ። እሺ እሺ መካሪያ ያፈግኛለሽ። ተጠመቂ ያልከኝ ተጠመቅኩልህ። ጸበል ነበር አይደል ያልኩት? ታዲያ ምን ከጸበሉ ሳይሆን ሙሉ ጧት ነው የምትጠመቀው። ተጠመቅኩ ጨረስኩ። ምን ሳረግ እንደውልልክ? እሺ ይቅርታ። ጓደኞቼ መጥቼ አልጠይቅም። መምህሮቼ መጥቼ አልጠይቅም። አያት ያለ እዚህ መጥቼ አልጠይቅም። ይሄ ካቶሊክ ነው ታመኝ እና አንቺ ቤተሰብሽ ካቶሊክ ነው? እዚህ አሉ እኮ አሉ። አይቼዋለሁ። አንሱ አታችግኝ። ተይ አታችግኝ። ለመሻትኝ እኔ እኮልሻለሁ። ለዛ እኮ ነው ታምሪ። እሺ ትወደኛለህ? ምን ልሁንልህ? ተይ አርጊ ምንሽ ነገሮች አርጊ። ያ ነገር አታርጊ። ተይ እኔ ፍቅር ምንድን ነው የሆንሽብኝ? ቆይ ችግርሽ ምንድን ነው ታምሪ? የቱ ጋር ነው የሚጠራኝ? መድኃኒዓለም ስም ምን ይሄ ምንድን ነው የሚጠራኝ? ነይ እሺ ነይ ታምሪ በማለት በቃ ተይ ማን አልጠራሽም አንቺ ነው ነይ። ጸበልን ተጠመቅኩልህ አይደል? ለምንድን ነው እያያዝክ የምታስጨንቀኝ? ማንም የሚጠራሽ የለም። እዚህ እኮ ታም የሞቱት ናቸው ያሉት እኮ አንዴ እና የሞቱት አያወሩም ልትለኝ ነው? ያወራሉ እና ሰው እኮ ናቸው፣ ሰው ናቸው። ያወራሉ፣ ይሰማሉ፣ ያነጋግሩናል። ታደስ እንዴ? እሺ ያው ልክ ነሽ። ለምን በቃ ወደዛ ትንከኝ። ምንድነው የሚያሻሻው? ምንድነው ለምን ነው አንተ ከዚህ ሲጋራ አትፈልጊም? እሺ አዎ ሲጋራ ልክ ነው። ሲጋራ ጸበል ቆይ መቼ ነው የምጨርሰው? ዛሬ እንጨርሳለን። ነገ ጠዋት እንጨርሳለን። ቀልቅ ማይወተኛ ቀንሽ አይደል? ዛሬ ነው እንጂ አንደኛ ቀንሽ እኮ በቃ ነገ ጨርሻሽ ጎበዝ። ያስታውሽ ነው ማለት ነው። አስታውሳለሁ እኮ ለምን አላስታውስም? እኔ እኮ አትገባኝም። አብደክ እኮ እኔን ነው እኔ ሆስፒታል ልወስድክ እጠራለሁ። አንቺ ልትወስጂ አንተ እኔን ነው የምትለው። አንቺ በእናትሽ እሺ አዳምጪ። እኔም ብቻ አዳምጪ። እሺ ምንም አይደለም። እኔም ብቻ አዳምጪ። አዳምጥኩ አይደለም እንደዚህ ቦታ አትምጪ። አንቺ ለምን ትመጫለሽ? ጠራኛ። ማን ይጠራሽ? እሱ መጥቶ አንቺ ይጠራሽ? አዎ መምህሬ እኮ ነው። ነይ እስቲ ዛሬ መምህር ከኔ እኮ አንቺ ተማርሽ እኮ። ነይ ኤሌመንተሪ አስተማሪ። ማን ያስተማሪ? እሱ ሰውየው። እሺ ነይ። አቶ ሙላቱ ነጋሶ ጊዳዳ ሞቷል እንዴ? ወይ ጉዴ ፈላ። ነጋሶ ጊዳዳ የት ነበር የምናውቀው? ሳምሪ ያለ በእናትሽ ተይኝ። እኮ ትልቅ ባለስልጣን እኮ ናቸው። ሳምሪ ፕሬዝዳንት ናቸው። ታውቀዋለሁ። አብሮ አደግ ነበር። ምን አብሮ አደገኝ ነው አውቀዋለሁ። ጉዴ። እሺ ነይ በቃ እንጣ ዘንድሮ ፈርዶብኛል። እንግዲህ ምን ማድረግ ይቻላል?